በእውነት ከዚህ አሟሟት ይሰውራችሁ። ያለ ንስሐ በምድሩም እንደተሰቃየን ተሸፍነን የምድሩን ተውት ብትታሰሩ 30 40 70 ዓመት ነው። የዘላለም እስራት አለ፣ የማይጠፋ እሳት አለ። ሐሳቡ ለምዳችሁት ሊሆን ይችላል። የማንቀላፋ ትል አለ፣ ሙተን የማናርፈው ሞት አለ። እንዲሁ ድህነት እንኳን ባይሆን ሰርተን ባናርፈው ሙቼ ላቀቀዋለሁ ይባላል። ክፉ ሰውንም እንደው ሚስትም ሆነ እናትም ልጇን ሙቼ እስከ መቼ ተላቅቄ ትላለች። ባልም ይላል እንደው አንቺን እንደው መቼ ሙቼ ተላቅቄሽ ሊል ይችላል። ሲኦልን ግን መቼ ሙቼ ተላቅቄ እንዳትል ሙታል። በሞት እንኳን መላቀቅ የማይቻልበት የሞት ሀገር ማለት ነው። የሞት ሀገር ያንን ያህል ነገር አስቀምጦ የሰው ልጅ ሁልጊዜ ይዘናጋል፣ ይረሳል። ሞቱን በፊቱ ይረሳዋል እንደሚሞት። አይ እኮ ሰው እኮ በጣም እኮ እንዴት ያለ እኮ ጭንቀት ፍጡር እኮ ነው። በጣም ክቡርም ነው፣ በጣም አስጨናቂም ነው፣ በጣም መከረኛም ነው። ደግሞ የሰው ሕይወቱ ብርቱ ሰልፍ ነው፣ ብዙ መከራ አለበት። ከመከራው አንዱ ይሄ ነው። እናቱን ቀብሮ አልቅሶ አይ ሰው ከንቱ ብሎ እናት ልጇን ቀብራ በመነገው ሰው ትሰድባለች። ሰው ቀብሮ መጥቶ እንግዲህ እንደው ለዚህ ከንቱ ዓለም ልጄ ከሞተ ጣጥየው ነው መደረባ እባክሽ እንደው ጥቂት ሰርችል ጎረቤት ተሰብስቦ እኮ አይ እኔ እንደው እንግዲህ ነገ ነው አይ ወዲያው በቃ ጠላው ይጠጣል እንዲህ ይላል። ተረስቶ ጉች ነው በቃ ዘፈን በሳምንቱ ድልቂያ በልጁ ተስካር አታሙ ይለጎማል። እንዲህ ያለ ችግር ነው በእውነቱ የተፈጠረብን ማለት ነው።